ዛሬ አንድ አስደናቂ ሚስጥር ልንገራችሁ። ወደዚች የገጠር መንደር ጎራ ካልክ ጸጉሯ ወርዶ ይጠገለላል እንደ ዘንዶ አሊያም ዞማይት ብለህ መጥቀስ አትችልም። ምክንያቱም ሁሉም እንስቶች ጸጉራቸው ከቁመታቸው ይበልጣልና ነው። እዚህ የጸጉር እድገት ሚስጥር ምንድነው? ዛሬ እስከ መጨረሻው ድረስ ተከታተሉኝ፣ አስረዳችኋለሁ። ይህንንም ቪዲዮ ጸጉሯ ያድግላላት ዞማ እንዲሆንላት እንዲዘናፈልላት የምትፈልገዋን እንስት ላክላት፣ ሼር በማድረግ ተከታተለኝ። ጥንታውያን ህንዶችና ቻይኖች አንድ ልማድ አለ፣ ቤት ውስጥ የሚቀመም ቅባት። ታዲያ ይህ ቅባት ከ17 አይነት ውህዶች የተዘጋጀ ነው። አምላ፣ ነጭ ሽንኩርት፣ የከሪ ቅጠል፣ ኦሊቭ ኦይል፣ ኮኮናት ኦይል ይገኙበታል። እነዚህ የሩቅ ምስራቅ ፈርጦች ይህንን ቅመም ቀምመው አንድ የሚገርም ስያሜም ሰጥተው ቅባት አደረጉት። ስያሜውም ሃሎራ ይሰኛል። ጸጉር ለማሳደግ፣ ሽበት ላለበት እንዲሁም ፎሮፎር ላጠቃው እነዚህን ሁሉ መፍትሄ ይዞ ከተፍ ብሏል። ታዲያ በሀገራችንም እነዚህ ምርቶች ይገኛሉ። ነገር ግን አሁን ላይ እጅግ በጣም አሳሳቢው ነገር ፌክ ሆኖ የመጡ ብዙ ምርቶች አሉና ከመታለል እንዲቆጠቡ ምልክቱን ልንገራችሁ። ኦሪጂናሉ ሃሎራ ቅባት ጽሑፉ ደመቅ ያለ ነው። ፌኩ ሃሎራ ቅባት ደግሞ ደብዘዝ ያለ። በተጨማሪ ኦሪጂናሉ ሃሎራ ክዳኑ ቀይ ሲሆን ፌኩ ደግሞ እንደምትመለከቱት ጥቁር ነው። ኦሪጂናሉ ሃሎራ ኪዋር ኮድስ የሚከፍት ሲሆን ፌኩ ደግሞ የማይከፍትና የማይሰራ መሆኑን ትገነዘባላችሁ። እንዳዋያንና ጓንጆ ቻይና ውስጥ የሚገኙት እነዚህ እንስቶች የሚጠቀሙትም ከቤት ውስጥ የተሰራ እነዚህ ምርቶች ናቸው።